የመጣሁት። ተድባለ ሰዳቢ እናቴን ሰታ እናቴን ተነጥን አለች። ሊሊ እቺ እናት ምን አይነት እናት እንደሆነች ልንገርሽ፣ ምን አይነት እናት እንደሆነች ልንገርሽ። አካባቢው ላይ የሆነ ፕሮግራም የሆነ ሰው ቤት ቢኖርበት ቀድማ ሄዳ ሰው ሄዶ ሳይጠይቃት አንድ ነገር እንዳይቸገራችሁ መታችሁ ሁሉ ነገር ውሰዱ፣ እኔ ባልኖር ሰራተኛዋን የፈለጋችሁትን ነገር በቃ ምን ልበልሽ፣ እድር አንድ ሙሉ እድር ነበረች ብቻዋን። ለትንሽ ትልቁ የበላ የጠገብ አንድ ሰፈር ነበራችሁ እሳቸው ጋር ረሰፍ በቃ ሀኒ ራሱ ማለት ነው። አሁን እንደዚህ ሆና የአራት ልጆች ወልዳ ስትታይ ሀኒ ትልቅ ሰው ትመስላለች አይደለ? እኔ ታላቋ ነኝ። ቀድማኝን ያገባችው ልጅ ሆና ስላገባች ቶሎ ቶሎ ወልዳ ነው እንደዚህ የሆነችው። አብረን አንድ ሰፈር አንድ ላይ ነው ያደግነው። እናቷ ጎረቤታችን፣ በቃ የእናቴ በጣም ጓደኛ ናት እንዳለ። በቃ እኔ እግዚአብሔርን ነው የምልሽ። በቃ መናገር አልቻልኩም። እኔ እንደው በቃ መናገር ስለማልችል ነው እንጂ ሌላ አካባቢው ላይ እሷን የሚያውቃት ሰው ቢያወራ ከዚህ በላይ መናገር ይችላል። እኔ እናገር ነበር። ዛሬ ግን መናገር አልቻልኩም። እንዲህ አይነት እናት አተሽ። እኔ እናቴ ሞታብኛለች። የዛኔ የተሰማኝ ድንጋጤ ነው ዛሬ የተሰማኝ። እናት ነበረች ለሁሉም እናት ማለት ነው። ስፍስፍ ያለች ሰው በልቶ የጠገበ የማይመስላት ለትንሹ ለትልቁ ልቀሰፍ ልውደቅ እንዲህ ልበል እያለች አለማወቅ እንደዚህ አይነት ነገር አልለመደችማ። አስደነገጧታ። ተኝታ መነሳት አልቻለችም እኮ እዛው ቀረች። አስደነገጧት። እንደዚህ አይነት ነገር ሰምታ አታውቅም። እሷን በመጥፎ ነገር አላዩም ብዬ ተስፋ አደርጋለሁ። ግን ያው በዚህ ዘመን ስልክ ማይዝ የለም፣ ቲክቶክ ማያ የለም አይደለም። አሜሪካን ሀገር የሚኖር ሰው ቀርቶ ኢትዮጵያ ውስጥ የሚኖሩ እናቶቻችን ስልክ እጃቸው ላይ ያለ ቲክቶክ ስክሮል ያደርጋሉ። እና ይህንን አይተው በቃ አዝነው እንዳይሆን ያሳዝናል በጣም። ሰይፉ ላይ ቀርባ ሰይፉ ላይ መቅረቧን አይቻለሁ። የተቆራረጠ ተፈቷል ኦልሬዲ ጉዳዩ። ጋዝ ነው እያሉ ነው እኮ ማለት አሜሪካ ነገር በኤሌክትሪክ አይደል እንደሚያበስለው አብዛኛው ህዝብ